ከኋላው አቁሞ እየተመለከታት ታገኘዋለች። እሱም ምንም ነገር ሳይናገር ወደሷ ከተጠጋ በኋላ እሷን መነካካት እንዲሁም ደግሞ መሳም ይጀምራል። ወዲያው አላስቆመችውም ነበር። ቀጥሎም ከንፈሯን ሊስማት በሚጠጋ ጊዜ ገፍተር ታደርገውና ይሄ ነገር በፍጹም ድጋሚ መፈጠር የለበትም በማለት በሩን ከፍታ ከመጸዳጃ ቤቱ ትወጣለች። ማታም ላይ ቤቷ ገብታ ከባሏ ጎን እንደተኛች የምታስበው ነገር ግን ስለ ቤኒ ብቻ ነበር። በቀጣይ ቀን ተማሪዎች ሁሉ ፈተናቸውን ይዘው ሁሉም ወረቀታቸው ላይ ተደፍተው እየሰሩ የነበረ ቢሆንም ነገር ግን ቤኒ ፈተናውን ትቶ እሷ ላይ ብቻ ነበር ማፍጠጥ ስራው አድርጎ ያዘው። በተናደደ አይን በማየት ልታስጠነቅቀው ብትሞክርም ነገር ግን እሷ ላይ ማፍጠጡን የማቆም ሀሳብ ራሱ ያለው አይመስልም። እየወጣችም እያለ ከጎኗ መጥቶ ትከሻውን በትከሻዋ ነካ ያደርገውና ላገኘሽ ፈልጋለሁ ሲል ይነግራታል። እሷም ወደ አንድ ኮርነር ይዛው ትሄድና ምን እያደረግክ ነው? በእኔና ባንተ መካከል የተፈጠረው ነገር በፍጹም ሊፈጠር የማይገባው ነገር ነው። ያደረግነውን ነገር እንዲሁም ደግሞ እኔንም መርሳኝ ድጋሚ በፍጹም ሊፈጠር የማይገባውና የማይችል ነገር ነው በማለት ስትነግረው እሱ ግን ምንም ቃል ሳይተነፍስ ዝም ብሎ ነበር የሚመለከታት። ይቅርታ አድርግልኝ በማለት አንገቷን ድፍት አድርጋ ከዛ ቦታ ትሄዳለች። የሚጎበኙበት ቦታ በመሄድ ስዕሎቹን ቀስ እያለች በምትመለከትበት ጊዜ ከጀርባዋ ሆኖ የሆነ ሰው እየተመለከታት እንደሆነ ይሰማታል። ዞር ስትል ከቅርብ ርቀት ሆኖ ቤኒ እየተመለከታት ታየዋለች። በጣም ስለደነገጠች ከዛ ቦታ በቻለችው ፍጥነት በሙሉ እየተጣደፈች ነበር የወጣችው። ነገር ግን ቤኒ አሁንም ቢሆን ከጀርባው እየተከተላት ነበር። አሁን ላይ እኔን የመተው ምንም ሀሳብ ያለው አይመስለኝም ብላ ስላሰበች ወደ አንድ ኮርነር ሄዳ ቆማ ተጠብቀው ጀመር። ወዲያው አጠገቧ ይጠጋና ይቆማል። እዛ ቆማ ትንሽ ካሰበች በኋላ ባላት ፍጥነት በሙሉ መራመድ ትጀምራለች። ቶሎ ቶሎ ደረጃውን እየወረደች ወደ ታችኛው ፍሎር ልትደርስ ስትል ቤኒ ኦልሬዲ እዛ ደርሶ እየተራመደ ትመለከተዋለች። ድጋሜ በፍጥነት ወደ መጣችበት ትመለሳለች። ያገኘችውን ሊፍት ትነካውና በውስጧ በሩ ቶሎ እንዲዘጋ እየጸለየች በምትጠብቅበት ጊዜ በመጨረሻው ቅጽበት ቤኒ መጥቶ ሊፍቱ እንዲከፈት ያደርግና ወደ ውስጥ ይገባል። ልክ ሊፍት ውስጥ ሲገባ እንደተመለከተችው ቀስ እያለች ወደ ኋላ ትጠጋለች። እሱም ወደ እሷ እየተጠጋ በሚመጣበት